ማንቸስተር ዩናይትድ ሰይጣኑ ተነስቶበታል። ሶስተኛ ተከታታይ ድሉን ኦልድ ትራፎርድ ላይ አስመዝግበዋል። ቀዮቹ ሰይጣኖች ማንቸስተር ዩናይትዶች ዛሬም በመጨረሻ ደቂቃ ጎል 3 ነጥብ ወደ ኪሳቸው አስገብተዋል። ማንቸስተር ሲቲ እና አርሰናልን ረምርመው የመጡት ማይክል ካሪክ ሃትሪክ በማንቸስተር ዩናይትድ ሶስተኛ ተከታታይ ድላቸውን ማሳካት ችለዋል። ዛሬ በነበረው ጨዋታ በአስተማማኝ ሁኔታ ጨዋታውን 2-0 የመሩ የነበረ ቢሆንም ነገር ግን በሁለተኛው አጋማሽ የመጨረሻዎቹ ደቂቃዎች ላይ ፉላም አገግሞ ፔናልቲ አግኝቶ አስቆጥሮ 2-1 ሆነ። የተጨማሪ ደቂቃ እየገቡ በነበረበት ሰዓት ላይ ደግሞ ኬቨን ያቻነቷን ጎል አስቆጥሯል። ከዛ በኋላ ማንቸስተር ዩናይትድ አለቀለት፣ ጨዋታው ባቻ ውጤት ተጠናቀቀ የሚል እሳቤዎች በበርካቶች ዘንድ እየተሰጠ በነበረበት ሰዓት ላይ ተጨማሪው ደቂቃ ላይ ጨዋታው አለቀ አበቃለት በተባለበት ሰዓት ላይ ብሩኖ ፈርናንዴዝ በአስደናቂ ሁኔታ ካልቨን ባሲን አልፎ ያሻገረውን ኳስ አጥቂያቸውና በዘንድሮው ውድድር ዓመት በዝውውሩ መስኮቱ በቂ ጎሎችን ባለማስቆጠሩ እየተቸ የሚገኘው ቤንያሚን ሼሽኮ ውብ ጎል በማስቆጠር ማንቸስተር ዩናይትድ ከኦልድ ትራፎርድ ከደጋፊዎቹ ጋር የሚያስረስስ 3 ነጥብ ይዞ እንዲወጣ አድርጎታል።